ሚለው ከቀረባላ ሌላው የየራሱን ማውጥቶ ካለ በኋላ ኢትዮጵያዊ መልኩን መቀየር አይችልም ሲባል አምጥተን እዚች ጋር በዛ ላይ እኛ የታሪክ ተሻሚዎች ነን። አንደኛ ያልተሰራ ታሪክም ፈጥረን እናወራለን። ይሄ የታወቀንበት ለምሳሌ በነገስታቱ ዘመን የነበሩ ጸሐፌ ትእዛዞች ንጉሱ አዳልጧቸው ቢወድቁ ለጸሎት ተንበረከኩ ነው የሚለው። ወደቁ አይደል? የንጉሱን መልካም ነገር ብቻ ነው የሚጽፈው፣ ሌላ ነገር አይጽፍ። ጀብዳቸውን ያልሰሩትን ሁሉ ሄዶ የተዋጋው ጦር አዝማቻቸው ነው። ቢሞት ጦር አዝማቹ ተዋጋ አይደል? ንጉሳችን ድል አድርገው ሲገቡ ድል እኮ ለማድረግ መዋጋት ይጠይቃል። የት ነበሩ? ለንደን። ታዲያ እንዴት ድል አደረጉ? አየ ግርማዊነታቸው ድል አድርገው ሲገቡ ጠላትን አሸንፈው ሲገቡ ምናም ብሎ የሚጽፍል እዚህ እኮ የሚያልቀው የሚዋጋው ሌላ ነው። እንደዚህ የታሪክ ጭማሪዎችና የታሪክ ንጥቂያዎች አሉ። ከታሪክ ንጥቂያዎች ውስጥ አብዛኛው ደግሞ ያለው በሃይማኖቱ ቤት ውስጥ በሃይማኖቱ ቤት ውስጥ እግዚአብሔራዊ ታሪኮችን ሁሉ ኢትዮጵያዊ የማድረግ ሙከራ አለ። እግዚአብሔራዊ ታሪኮችን የክርስትናውን ዓለም ታሪኮች ኢትዮጵያዊ የማድረግ ሙከራ ከአዳም ጀመረ አልኳችሁ፣ ተጽፏል። አዳም ኢትዮጵያዊ እንደነበር፣ ግዕዝ ቋንቋ እንደሚያወራ በመሬት እኮ አይበቃንም፣ ላይ እንሄዳለን። መላእክት ራሱ የሚያወሩት በግዕዝ ነው የምንለው። እነ ገብርኤልም በግዕዝ ነው የሚያወሩት ብሎ ያምናል። 40 ሚሊዮን ነው 50 ሚሊዮን ኢትዮጵያ ያምናል የመላእክት ቋንቋ ነው ብሎ ያምናል። እና እነ ገብርኤልና ሚካኤል ሲያወሩ እና ኩተክ እግዚኦን ሲባክ እያሉ ማለት ነው። ይታይ እያሉ ማለት ይሄ አለ። ሲገፋ ነግራቸዋለሁ። ወንድሜ አንድ መጽሐፍ አምጥቶ አስቀምጦልኝ ሄደ። እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ፣ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም እንጽፋል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ፣ አይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራ ሄደች ይላል። ይሄ ምንድነው ሲባል ታሪክ ከመፍጠር ያልተሰራ ታሪክ ከመፍጠር ባሻገር የመቀማት ኢትዮጵያዊ የማድረግ እግዚአብሔራዊ ታሪኮችን ኢትዮጵያዊ ማድረግ በሽታ ነበረብን። ምንም አይካድም። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። የድሮ ጎረቤቶቿን ሳትጠይቅ መሄዷ በፍርድ ቀን ሰው ምን እንደሚመልስ አላውቅም። ከዛ ባለፈ ይገፋልሃል። በቃ ኢትዮጵያዊ ማድረግ። በኋላ ልጇ ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም። ካለ እሰየው። መጣ፣ የጌታን ደም ከጎኑ ላይ ቀዳ፣ በጽዋ ቀዳ። ጌታ ሆይ የት ልርጨው አለ። በዓለም ላይ ሁሉ ርጭ፣ መጀመሪያ ግን ኢትዮጵያ የምትባል ሀገር መስቀል ላይ ሆኖ ነው የሚያወራው። ቆል ነግራችሁ እኮ ነው። ትግራይ ክፍለ ሀገር ናግራን አውራጃ ላይ ሄደ እርጭ መጀመሪያ። ምክንያቱም ከዛ አውራጃ ደግ ባህታውያን ይወጣሉና